ጾም ማለት ነው የአንድ ቀን የአንድ አመት በፊትና የአንድ አመት በኋላ አላህ መግፊራ የሚያደርገው ነው። አላህ ለሁላችን መግፊራ ያደርግልን። اللهم አሚን። ለነዚህ ሐጅ ያሉ ደግሞ አላህ ተውፊቅ ይስጣቸው። እንግዲህ ብዙ ሰው አይደለም በቲቪ ስናየው። አላህ ሙስተዓን። አላህ Subhanahu Wa Ta'ala ለዚህ ለመካና መዲና ለመዘጋት ያደረሰው አላህ መግፊራ ያደርግልን። እንግዲህ በጉዳይ ያነሳሁት የጻፍኩት አያችሁ አንድ ነጥቦች አነሳለሁ። እኛ ትግል ነው ያለን እንደምታውቁት የትግራይ ህዝብ እስካሁን ድረስ ብዙ ነገር እየደረሰው ነው። ኢትዮጵያ ህዝብም እየሰማ ነው ብዙ ነገር። ለምትናገሩ ሰዎች ስፔሻሊ ደግሞ በዚህ ውጭ ያሉ ሰዎች ትንሽ ለነሱ እስከ ማስታወሻ ልስጣቸው ብዬ ነው። ስፔሻሊ ደግሞ በዚህ በግድቡ የመጣ ግድብ ወይ ጉድ! በትግርኛ ሲተርቱ ምን ይላሉ መሰላችሁ? ካብያ በዓል ጣፍሲ በዓል አፍ አላቅም በአማርኛ ምን እንደሚሆነው የምትችሉት ጻፉላቸው። ካብያ በዓል ጣፍሲ በዓል አፍ ያው ባለ ታሪክ እያለ ባለ ስራ እያለ ባለ ምላስ ሲጠቀምበት ሲሸለምበት ወይ ደግሞ እኔ ነኝ ሲል በጣም ይገርማል። ወዳችሁ ጠልታችሁ የግድብ ጉዳይ ከመለስ ጋር የተያያዘ ነው። ማንም ከዛ ታሪክ መደምሰስ አይችልም። እንዲሁም እናንተ ብትችሉ መደምሰስ ትፈልጋላችሁ፣ ግን አትችሉም። ዓለም ሙሉ ያውቃል። በታሪክ ተመዝግበዋል፣ ገብተዋል። መለስ ትግራዋይ መለስ መሪ የኢትዮጵያ መሪ ወደዚህ ያደረሳችሁ ሰው ምክንያት ሆኖ ሌሊትና ቀንና ሌሊትና ሳይተኛ ለእናንተ ለማስተማር ለእናንተ ለማሳወቅ አገሪቱ ወደፊት ልትሄድ ያላደረገው ጥረት የለም። ሳይመሰገን ማለት የፈለገ ይሁን የፖለቲካ ልዩነት ይሁን የሃይማኖት ልዩነት ይሁን የፈለገ ይምጣ፣ ሰው ግን በሰራበት መመስገን አለበት። አላህም እንደሱ ነው የሚለው። ሰው ማያመሰግን አላህም አያመሰግንም። እናንተ በዛ ሰዓት ግድብ ይገደብ ሲል እናንተ አይገደብም ብላችሁ ስትጣሉ ይሁን ሁሉ የእናንተ አክቲቪስቶች ወላ የቲቪ የኢሳት የምናምን ያምን በትግራዋይ ስለሆነ እንዴት እንዳሳመማችሁ ይህን አይዲያ እንዴት ብሎ ትግራዋይ ያረጋዋል ብላችሁ በዛ ሰዓት እንዴት አመማችሁ ታስታውሳላችሁ በደንብ። መለስም ውረድ ስትሉት ከስልጣን ውረድ ብላችሁ ስታናግሩት ራሱ ምንድነው ያላችሁ? ይሄ በትግል የመጣ ወንበር ነው፣ የካፌቴሪያ ወንበር አይደለም። ሂዱ ጫካ ሂዱ ታጋይ ሆናችሁ ይህን ወንበር አፍርሱት አላችሁ። እናንተ ግን ጫካ ሳትሄዱ 27 አመት እንደ እስስት እንደዚህ የበረበራችሁ ኢትዮጵያ እንድትወድምና እንድትፈርስ አደረጋችሁ። ለትግራዋይ ያገኛችሁ መስላችሁ ራሳችሁ ነው የተገኛችሁ። አንድ እናቶቻችን የሚሉት ተረትም ልንገራችሁ። ምን ይላሉ? አንድ ልጅ የእንጀራ እናት ታሳድጋታለች። እቺ የእንጀራ እናት ስታሳድጋት ውሃ በዚህ እንደስ ተሰክሞ በጀርባ የሚያመጡት እንትን ስታመጣ ምን ታረጋለች? አትሞላውም፣ በሙሉ እንዳለ አትሞላውም። ግማሹ ብቻ ነው የምታረገው። እና ሁሌ እንደሱ ያደረገች አደገች። በዛ ለምንድን ነው የማትሞላው? ለእንጀራ እናቷ ልታስነድዳት ወይ ልታቃጥላት ወይ ደግሞ እንዳትጠቀም የእንጀራ እናቷ እንዳትጠቀም ብላናት። ኦኬ እንደሱ ታረግ ነበር። በኋላ የራሷ ላይፍ ወደ ራሷ ላይፍ ስትገባ ማለት ነው ትዳር ይዛ ወደ ላይፏ ስትጀምር ሄደች ማለት ነው። ከእንጀራ እናቷ ተላይታ ወጣች። ወደ ቤቷ ስትሄድ ያን ስራ የምትሰራው የነበረት በፊት ልትደግመው ፈልጋ ሳይሆን አይደለም ልትሞላው እንትኑ ሸክላው ሙሉ ልታረጉ ፈልገች። ለምን? ለቤቷ ነው። አሁን በፊት ለእንጀራ እናቷ ነው፣ አሁን ግን ለቤቷ ነው። እቺ ልጅ መሰከም ስትሞክር የለም አትችልም። ምክንያቱም እሷ ትሬኒንግ ያደረገችው በዛ በግማሹ ነው። አሁን ለራሴ ብላ ሞልታ ልትሰራ ስትፈልግ አልቻለችም። ምንድነው ብለው ተረቱ። በኋላ
ሰበይቶ ቦይ ክረክብ ክብልሲ ንባዕለይ ተረኸብኩ ለእንጀራ እናቴ ለማግኘት ያሰብኩት ለራሴ የተገኘሁት አለች ማለት ነው። ምክንያቱ ለእንጀራ እናቷ ልትጎዳ ፈልጋ ለራሷ እንደተጎዳች ይሄ ትልቅ ትምህርት ነው። እና በዛ ሰዓት እናንተ ለመለስና ለትግራዋይ ልታገኙ መስላችሁ ይሁን ሁሉ ስራ የሚሰራው የነበረ ሁሌ ስታንቋሻሹ ሁሌ እኛ እኮ ምን ያደርግልናል እንትን ፎቅ ቢሰራ ምን ያደርግል እያላችሁ ነበር። ለምን አሁን አተፈርሱም ይሄን ሁሉ ፎቅ ያለ ኢትዮጵያ? ስለዚህ አሁን ግድቤ የኔ ነው የምትሉ ዝም ብላችሁ በዚህ ኮሜንት ሲጽፉ አሁን እኮ ግድቡ ተሞላ ብሎ ለኔ ለማናደድ እኔ እናደዳለሁ መሰለ? እኛማ አገሪቱ ትጠቀም ብለን ኢትዮጵያ ትጠቀም በሙሉ ብለን ትግራይ አንድ ሳይደርሳት እናንተማ ሐሲዶች ትግራይ ሁሉ ባጀት እየሄደ ነው፣ ትግራይ ያደገች ነው፣ ትግራይ እኮ እንደዚህ ሆናለች አይናችሁ ሳያይ የውሸት ምስክረኞት እናንተ ሸሃደት ዙር የምታረጉ ትግራይ እናት ምንም ሳታገኝ እሱ እንዳይበቃት ደግሞ በዚህ በጦርነቱ በበደሉ ልባችሁ ደግፋችሁ ይወጉ ይሙቱ ብላችሁ ስትመርቁ ኢትዮጵያ ሕዝብ መቼም ይሄን ታሪክ አይረሳም። ስለዚህ ግድቡ የእናንተ ሳይሆን የኛ ግድብ ነው። እኛ ነው የገደብ ነው። ትግራዋይ ነው የገደበው። እንኳን መለስ ማንም እንትኑ ምንድነው የሚባል ገበሬ ሳይቀር ከኪሱ እያወጣ ነው እየከፈለ ነበር። ማንም ሁሉ እየከፈለ ነበር። እናንተ በዛ ሰዓት ምንም ሳትከፍሉ ቦንድ ሳትገዙ ይሄን ሁሉ ትግራዋይ ዲያስፖራ ያለ ያልገዛ የለም ያወጣ ገንዘብ የለም። ስለዚህ እንደ እናንተ ክፋት ቢያስብማ ከዛ ከመጀመሪያ እናርግም አንፈልግ ምን ያርግልናል ይል ነበር። ስለዚህ እኛ እንደናንተ ክፉ ሰዎች አይደለንም። አገሪቱ ሁሉ ሰው ይመቸው ሁሉ ሰው እንትን ቢጠቀም ችግር የለውም ብሎ ነው እንጂ ከመጀመሪያ ብናቅ እናንተ እንደዚህ መሆናችሁ ብናቅ ከመጀመሪያ መላቀቅ ነው። ከመጀመሪያ ከናንተ ጋር የነበረ ኢትዮጵያ ማለት ለኛ ገዳይ የኛ በዳይ ኢትዮጵያን አሁን ሁሉ ኢትዮጵያዊ ቢቆጠር በምን ባለበት ትግራዋይ በአሁኑ ሰዓት ስንት ችግር እያገኘው ነው። በንብረቱ ሳይበቃ እየገባችሁ ነው። ንብረቱ እንደማንም ሰው ሰርቶ ያመጣው ንብረት እናንተ ገብታችሁ በዛ ትናገራላችሁ። አታፍሩ እንዴ? ሰርቶ ያመጣ እና ምን ትፈልጋላችሁ? ሰርቶ እኮ ነው። ትግራዋይ እኮ ስራ ነው የሚወድ። የትም ቦታ ሆኖ ስራ ነው የሚወድ። ያለ ስራ መኖር አይወድም። በቃ ሌብነት አይወድም። እናንተ ሌቦች ናቸው፣ ዘራፊ ናቸው። የትም ቦታ የእናንተ ቢፈለጉ የእናንተ ውሸታሞች የእናንተ ሌቦች ይበዛሉ። የትም ህብረተሰብ አለ መጥፎ ሰው የሚሰራ የለም ማለት አይደለም። እናንተ ከነ መለስ የነበሩ እስካሁን ድረስ ስልጣን ላይ አሉ። ከነ ደሳለኝ የነበሩ አሉ። አሁን ደግሞ የእናንተ ስልጣን ቁጭ ብለው ያሉ ምን ያደረጉ ናቸው? ስለዚህ ግድቡ ባለ ውለታ መስጠት ነው ክሬዲት ያለባቸው። አሁንም አልፋችሁ መውሰድ ብትፈልጉ አትችሉም። ሁለተኛ ደግሞ እናንተ የግድብ ተከላካዮች አብዛኛቸው ሳያቸው ሙስሊሞች ናቸው። በቃ የኛ ይላሉ። እንደዚህ ስልጣን እንደተሰጣቸው ትልቅ ስልጣን እንደሰጣቸው አብይ አህመድ መሰላቸው። ሞኞች ምስኪኖች። በዛ ሰዓት እናንተ ምንም በቁጥርም ሳትታዩ ለአብይ አህመድም ለማንም በኃይለ ሥላሴ ዘመን ምንም እንደሰው እንኳን ሳትቆጠሩ አሁን በትግራይ ህዝብ ጀግንነት እየሰራችሁ የመሰላችሁ ማለት ነው። ለዓለም ደግሞ ነጃሺ የኛ ነጃሺ ነው እያላችሁ የምትዋሹ እረ ትንሽ ሀያ ቢኖራችሁ እኮ ለነጃሺ ነገ ጠዋት እኮ በህዝቡ በአገሩም እኛ ውለታ አለን ብትሉ ለነጃሺ እኮ እንደሱ አታርጉም ነበር። ነጃሺ እኮ የኢትዮጵያ አይደለም። ኢትዮጵያ እኮ በትግራይ ነው የምትጠራ። ኢትዮጵያ ታሪኳ ሁሌ የምትጠራ በትግራይ ናት፣ ታውቃላችሁ። ስለዚህ ነጃሺ ደግሞ የትግራይ ነው። ንጉሱ ነጋሺ የአክሱም እንትን ንጉስ የነበረ ማለት ነው። በዛ ሰዓት ለሰሃባዎች የተቀበላቸው የእናንተ ሙፍት ራሱ እንደሱ ብሎ ተናግረዋል። ይሄ ሙፍት ዑመር የምትሉት ተናግረዋል። መጥቶ ትግራይ ላይ ከዚህ ነው ወደኛ የመጣ አለ እና እንደሱ ከሆነ ለኛ ሲቀር ለነጃሺስ ውለታ አታረጉም?
ትንሽ ሀያ አታረጉም? ትንሽ አታስቡ? በሙስሊምነቱ ብታዩት ማለት ነው እነ ስንት ስድብ ነው የምትልኩት። ስንት ቆሻሻ ነገር ሙስሊሞች ተብላችሁ የምትልኩልኝ ምን ሆናችሁ ነው? ምን ስለሆናችሁ ነው? ከማን ስለበለጣችሁ ነው? ራሳችሁ ከፍ ስላረጋችሁ እናንተ የኢትዮጵያ ሙስሊሞች ከኛ ትግራዋይ ሙስሊሞች የበለጣችሁ መስላችሁ ነው? በፍጹም አትበልጡም። አልহামዱሊላህ አላህ ለሁላችን አንድ ነው ያደረገን። الناس سواسية كأسنان المشط لا فرق بين عربي ولا عجمي إلا بالتقوى ተቋ ነው የሚለየን እንጂ ከናንተ ጋር ምንም የሚለየን የለም። እኛ ደግሞ ከማንም አንጎድልም፣ ከማንም በልጠን አንልም። የኛ ስራ ግን እያያችሁ ነው። የኛ ትግል ደግሞ እያያችሁ ናቸው። በራሳችሁ አንደበት በራሳችሁ አክቲቪስቶች በራሳችሁ በእኛ ጠላዮች ወጥተው ምን እያሉ ናቸው? ትግራዋይ ማለት ምን ማለት እንደሆነ እናንተ አታውቁትም። ትግራዋይ እስካሁን ድረስ ለራሱ ነጻነት ተታግሎ ደርግ ሸንተው ለእናንተ ነጻነት እንዳመጣ 27 ዓመት ኢትዮጵያ እኔ ገብቻ አይቻታለሁ። ገና ኢህአዴግ ሳይጀምሩ ስራ ምን እንደነበረች ምን እንደሆነች እኔ የታሪክ የሰራው ምስክር ነኝ በአይኔ። ማንም መንገር አያስፈልገኝም። ማንም ሊነግረኝ አያስፈልግም። ገና መንደሩ ገና ኮረኮንቾ ያለ አዲስ አበባ በሙሉ እንዳለ በመኪና ራሱ ለመሄድ ስትቸገር በዛ ሰዓት እንኳን ሃይዌይ ልታገኝ ማለት ነው ምንም ሳይኖራት በዛ ሰዓት ናቃታለን። የቆሻሻ ሀገር የትም ቦታ ሄደሽ ቆሻሻ አፍንጫህን እንደዚህ ይዘህ የምትሄድበት ነበረች አዲስ አበባ ስፔሻሊ። ሌላም እንደሱ ገና ሌላም ወጣ ብለህ ብትሄድም ስቲል የገጠር ብዙ ይሆን አይደለም። ግን አብዛኛው ከተማዎች የኢትዮጵያ ከተማዎች በጣም እድገት ጨምረው የት እንደደረሱ ሰው ምንም ያልነበራቸው ሰዎች ሀብት እንዳገኙ ጥሩ ስራ እየሰሩ እንዳሉ ናቃቸዋለን። ምን እንደነበሩ ምን እንደሆኑ። ለዛም እኮ አላህ ይስጥልኝ ይባላል። ለዛም እኮ እናንተ ወያኔ ጨለማ ዘመን ዝም ብላችሁ ስትጨበጨቡ ስትጨፍሩ አሁንም የውሸታም መንግስት መጥቶ ከሱ ጋር እያዋሻችሁ ነው ያላችሁ። ገና ራሳችሁ ትግራይ እየደረሰ ያለ ራሳችሁ ቤት ሲገባ እየቤታችሁ ሲገባ በዛ ሰዓት ታስታውሳላችሁ። እናንተ ግን አላህም አትፈሩ። ምክንያቱም በአሁኑ ሰዓት ህዝብ ትግራይ ይሁን ሁሉ በደል እየደረሰው እስካሁን ድረስ ከናንተ ውሸት ብቻ። ስለዚህ ወደ ግድቡ ልመለስ። ደግሞ ግድቡ መለስ ለኢትዮጵያ ጥቅም ለኤሌክትሪክ ኃይል ለመፍጠር ቢል ለሱዳንና ለግብጽ ሊጎዳ ብዬ በፍጹም አላስብም። በፍጹም። ምክንያቱም መለስ እስከ አፍሪካ በሙሉ ለማሻሻል እቅድ ነበረው ታውቃላችሁ። የአፍሪካ በሙሉ እንኳን ኢትዮጵያ የአፍሪካ በሙሉ። ስለዚህ እንደዚህ አይነት ሰው ደግሞ መቆየት አይፈለግም። ለሁሉ ሰው ጥሩ የሚያስብ ጉድለት አለው። መለስ ፐርፌክት አይደለም። እንኳን ለእናንተ ለኛ ያደረገው ነገሮች ጥሩ ብሎ ያደረገው ነገሮች ለኛ እንደጎዳ እናውቃለን። ግን ሰው የጎደለ ብቻ አይደለም የሚታየው፣ በሙሉ ነው የሚታይ። ምን ያህል ጥሩ ሰርተዋል፣ ምን ያህል አላህ ሲፈርደን ራሱ እንደሱ ነው። እናንተ ፍርድ የማታውቁ አላህ ሲፈርደን በእያንዳንዳችን ስራ ቢያየንማ እኛ ማንም ከሁላችን ማንም አንድ ሰው ጀነት አይገባም። ምክንያቱም ስራችን ሁሉ ሙሉ አይደለም። ሶላት ስንሰግድ ራሱ ሙሉ አይደለም። ጾም ስንጾም ራሱ ሙሉ አይደለም። ሰደቃ ስናወጣ ሙሉ አይደለም። ሙሉ የሚባል ነገር የለም። ፐርፌክት የሚባል ነገር የለም። ሁሉ ጎደሎ ነው። ለጎደሎ ደግሞ እስትግፋር አድርጉ፣ ለጎደሎ ሰደቃ አውጡ፣ ለጎደሎ ደግሞ አላህ ይቅር በሉ ጠይቁ፣ ይቅርታ ጠይቁ። ለጎደሎ እንደዚህ ነው የተባለ። ኢነል ሐሰናት ይዝሂብነ ሰይአት፣ መጥፎ ነገር የተሰራ በጥሩ ነገር ደግሞ ይደመሰሳል። ኢነል ሐሰናት ይዝሂብነ ሰይአት። እናንተ ጥሩ መጥፎ ሰርታችሁ ምክንያቱም ሰው ስለሆንን መጥፎ ስለምንሰራ በመላእክት ስላልሆንን ግን መጥፎ ሰርተን ደግሞ ተመልሰን ጥሩ መስራት እንዳለብን ለዛ ሊደመሰስ ነው። አላህም ራሱ ሱብሓነሁ ወተዓላ በረሕመቱ ነው የሚያስገባን ጀነት እንጂ በስራችን አይደለም። እናንተ ግን ስትፈርዱ፣ ሰው ስትጨፈጭፉ፣ መጥፎ ነገር ስትናገሩ ስፔሻሊ የኢትዮጵያ ሙስሊሞች የግድቡ የኔ ግድብ ነው ብላችሁ የምትጨፍሩ ያላችሁ ከነዚህ ውሸታሞች በብር የተገዙ አክቲቪስቶች እያየን ነው። ስለዚህ ትግራዋይ ማለት አሁንም በተግባር የሚያሳይ ወታደር እህቶቻችን እናቶቻችን የደፈሩ የገደሉ ያሉት ሰዎች በደንብ ተቀብለው
አስተምሮ በቃ ይሄን ጸባይ ካሁኑ አሁን እኔ ተናድጄ ነበር በእነዚህ እንትኖች እስረኞች ሱብሃንአላህ እስልምናም እንደሱ ነው የሚለው ረሱል ሰለላሁ ዐለይሂ ወሰለም ወደ ማካ ሲገባ በዛ ሰዓት ሁሉ ፈርቶ ነበር ምክንያቱ ሁሉ በበቀሉ ሊበቀልን ብሎ ነው የጠበቁት መጀመሪያ ዓመት ሱልሁል ሁደይቢያ ሐጅ እንዳሁኑ ሰዓት ማለት ነው በሐጅ ጊዜ ሊገባ ፈልጎ አትገባም ብሎ ሲከለክሉት ሰሃባዎች በሙሉ ተናደው እንዴት ብለን ያ ረሱላህ እኛ እኮ ኃይል አለን አቅም አለን ለምን በጦርነት አንገባም ሲሉ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አያስፈልግም ባካችሁ ችግር የለም የሚመጣ ዓመት ተመልሰን እንመጣለን ብሎ ሱልሁል ሁደይቢያ ያደረገው እርቅ ማለት ነው ስልህ ማለት ጥሩ ከጦርነቱ ይቅርብን ብሎ ነው የመረጠ ማለት ነው ሰሃባዎች ግን አልተቀበሉም በጣም ተናደዱ ምክንያቱም በዛ ሰዓት እንደ በፊት እንትን ضعيفዎች አይደሉም ማለት ሰነፎች አይደሉም ኃይል አግኝተዋል መሳሪያ ያላቸው ሁሉ አላቸው መካ ገብተው ድምጥ ማጣቸው ለነዚህ ጠላቸው ማጥፋት ይችሉ ነበር ግን ረሱል ሰለላሁ ዐለይሂ ወሰለም ከመጀመሪያ ዳዕዋ ሲያርግ መጀመሪያ ጀምሮ ጣኢፍ ሄዶ እግሩ በልጆች ሲመታ ማለት ነው ልጆች ድንጋይ የጣሉት ይሄ ምንድነው እብድ ብለው ሲመቱት የምታስታውሱ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ይሄ ሁለቱ ተራራና ሊጨፈልቃቸው ከፈለክ ብሎ በጅብሪል ሲላክለት ኖ አልፈልግም ነው ያለ ረሱል ሰለላሁ ዐለይሂ ወሰለም የጥላቻ ቢፈልግ በዛ ሰዓት እንደሱ ያርግ ነበር ግን ምን አለ እነዚህ ቢሄዱ ከነሱ የሚወለድ ጥሩ ሰው ሊኖር ይችላል አማኒዎች ሊኖር ይችላሉ ብሎ ነው የተዋቸው የና አቡ ጃህል እነዚህ እናንተ አሁን አቡ ጃህሎች የግድብ የኛ ግድብ ነው ብሎ እንትን የሚያርጉ ያሉ እነዚህ አቡ ጃህል የሚባሉ እንደነሱ ከነሱ ልጆች የወጡ ኢክሪማ ኢብኑ አቡ ጃህል ሌላ ብዙ ሰሃባዎች የወጡ ለእስልምና የخدሙ ብዙ ስራ የሰሩ ከነዚህ አባታቸው ጃሂሎች የነበሩ ናቸው እና እኛ አንዳንድ ጊዜ በስሜት ስለምንሄድ እንጂ ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ሱልሁል ሁደይቢያ ተመልሶ ወደ በዛ ሰዓት ደግሞ ማን ነው ያዳነው ታውቃላችሁ ሰሃባዎች በቃ ሊገዳደሉ እኛ መግባት አለብን ብለን ለረሱል ሰለላሁ ዐለይሂ ወሰለም አንሰማም አሉ ማለት ነው በኋላ በጣም አዝኖ ወደ ኡሙ ሰለማ ሚስቱ ኸይማ የሷ ኸይማ ማለት እንደዚህ ምንድነው የሚባለው ኸይማ የሚሰራ በጨርቅ የሚሰራ ቤት ማለት ነው ኬንዳ ምንድነው በአማርኛ አላስተውሰውም አሁን ለዚህ በአዘን ቤት ምናምን የሚሰራው ቤት ታቃላችሁ ገባችሁ ምን አባባል ያላፋል ኤኒዌይ በስዊድን ገባሁት የኸይማ ሲገባ ማለት ነው ኡሙ ሰለማ ተናዶ ስታየው ምን ሆነ ነው ያ ረሱላህ ትለዋለች ሰለላሁ ዐለይሂ ወሰለም በቃ ሀለኩ አላት እነዚህ በቃ ሊጠፉ ናቸው እኔ የኔ ታዛዝ አንሰማም አሉ ረሱል የሚያክል አንሰማም አሉኝ ብሎ ሲገባ ምን ችግር አለው አየህ ሴት ደግሞ ስንት ሮል እንዳላት ትልቅ ሮል እንዳላት ምን አለች ያ ረሱላህ ምን ችግር አለው አንተ ማለት እንትን አናርግም ኢህራም አድርገው እንደዚህ ሐጅ ለመሄድ ገብቶ ስለነበሩ ሲመለሱ ኢህራማቸው መፍታት አለባቸው የለበሱት የኢህራሙ ለመልበስ ግዴታ ጾግራቸው መላጨት አለበት ሴቶች ይቆርጣሉ በቃ አሁን ለሐጅ ፕሮግራም እንዳቆሙ ማሳየት ማለት ነው ምን አለችው ምን አለበት ምን ችግር አለው ያ ረሱላህ አንተ ሄድና ራስ ጾግሩህን ተላጭ እና እነሱም ያረጋሉ በኋላ አንተ ስታረጋለችው ይሄን ምክር ሰጠችው ማለት ነው አትናደድ ምን ችግር አለው ብላ ወጥቶ ረሱል ሰለላሁ ዐለይሂ ወሰለም በኋላ እንደሱ አደረገ ማለት ነው ሁላቸው ሰሃባ ሲያዩት በቃ ጀመሩ እነሱም ራሳቸው ጾግራቸው መላጨት ጀመሩ አክሰፕቲንግን ውስጣቸው ስላደረገ ሐዲሱ ሲናገር በዛ ሰዓት የራስ በራስ የተላጩ የነበሩ የሁላቸው ራስ ደማ ለምን በንዴት ስለያላጩት ስለደስ ስላላላቸው ያልደማ ራሱ አልነበረም በዛ ሰዓት እና ተመልሰው ሱልሁል ሁደይቢያ በጣም ትልቅ ጥቅም የነበረው ለአመታ ሲገባ ረሱል ሰለላሁ ዐለይሂ ወሰለም በሰላም ገባ መካ እና መካ ሲገባ ሐረም ያለ ሰው አማን ነው ምንም አይሆንም ተባለ አቡ ሱፊያን ቤት የሚገባ አማን ነው እዛ ቤት ያለው አማን ነው የሰጣቸው ሰላም ነው የሰጣቸው እስልምና ሰላም የሚባል እናንተ ምታቁ ብትሆኑ ለትግራይ ህዝብ ጦርነት ይገባው ብላችሁ አታንጨበጭቡም ነበር እና ሰላም ሰጣቸው በጣም የፈሩ እዛ ሰዎች የነበሩ ያ መሐመድ አሉት ሰለላሁ ዐለይሂ ወሰለም አንተ ልጃችን ምን ልታረገን ነው አሉት እኛኮ በድለናል ብዙ ነው ያደረግነ
ምን ልታረገን ነው አሉት ማለት ነው اذهبوا فانتم الطلقاء ነው ያላቸው ሂጁ እናንተ ነፃዎች ናቸው ተብሎ ተዋቸው በኋላ ምን አደረገ ለነዚህ የተማሩ ሰዎች እስረኞች እንትን አስራ ማለት ነው እስረኞቹ ለሌላ ሰዎች እዛ የነበሩ ወይ ደግሞ አዲሶች ሰሃባ የመጡ ትምርት የማይችሉ አንዱ ለአንዱ አስተምሮ ነፃ ነው ተባለ ማለት ነው ትምርት ሊያስተምሮ የሚቀራ ለማይቀራ ለማስተማር እናንተኮ የሀገር የገደበላቸው ሰው ምታፈርሱ ናቸው ጥሩ ለእናንተ የሚሰራ የተነሳ ሰው ምታፈርሱ ናቸው እና እንደሱ አድርጎ በዛ ተለያየ ማለት ነው ስለዚህ ይሄ የመጣበት መጀመሪያ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ገና እንደዚህ ኃይል ሳይኖረው ሂዱ ወደ ሐበሻ ሲልኮ ነጃሺ ረድዋኑላህ ዐለይሂ ተቀብለዋል ይሄን ህዝብ የሆነ ሃይማኖት እስልምና ሊገባ ለአፍሪካ በሙሉ አስተዋጽኦ ያደረገ ህዝብ ትግራይ ነው ምክንያቱም መሪየቱ ነው አሁን ሳየው ተግባራቸው ስራቸው በዚህ በእስረኞች ምናምን ሳየው ይህን ጸባይ ከየት የመጣ ነው ማለት በሃይማኖት ሳይሆን ብቻ እንደዚህ ከድሮ ጀምሮ ነው ይሄ የትግሉ ራሱ ጸባያቸው እንደሱ ነው የተማረከ ሰው ምግብ ሰጥተው ልብስ ሰጥተው ምናምን አድርገው ነው የሚልኩት ሳይ ይሄ በቃ ትራዲሽናል ነው ትግራይ ላይ ባህሉ ነው በቃ የትግራዋይ ባህል ነው ይሄ ደግሞ ተመልሰው የምታየው የነጃሺ ጸባይ የዛ የህብረተሰቡ የነበረ ጸባይ ነው እንጂ የክርስትና ኃይሉማ የነዚህ ጠንቋዮች የማህበረ ቅዱሳን ጸባይ ነው ኢትዮጵያ በሙሉ እንዳለ ያባከነው ክርስቲያን ራሱ ትግራይ ላይ እናንተ አሁን እንደዚህ የማይፈቀድ የምትሉት በእነዚህ ክርስቲያኖች አማራ ክርስቲያኖች እንደዚህ ጠንቋዮች እነሱ የበተኑት መርዝ ነው እንጂ ትግራዋይ ፍጹም መርዝ የለውም ክርስቲያኑም ሙስሊሙም መርዝ የለውም ልንገራችሁ ለዛ ነው ደግሞ ተግባብተው እስካሁን ድረስ ችግር ሳይፈጠር በትግራይ ላይ በህዝቡ አንድ ቤተክርስቲያን ሳያፈርስ አንድ መስጊድ አልተደረገም ብሎ አለ ኮንፍሊክት የለን ማለት አይደለም ግን ማን ነው ይሄን ኮንፍሊክት የሚሰራው በጀርባ ያለው ነው በጀርባ ያለው ለራሳቸው አጀንዳ የሚሰሩት ናቸው እንጂ ራሱ ህዝብ አይደለም መብቱ መከበር እንዳለበት ደግሞ ያቃል ህዝብ ትግራይ ጠፍቶት አይደለም በትግሉ ከመጀመሪያም 17 ዓመት ሲታገል ሙስሊም ነበር አሁንም አለ ለወደፊትም ይኖራል ጉዳይ የሚፈታው ግን በራሱ እንደፈለገ ነው እናንተ በምትፈልጉት አይደለም እናንተ ግን የራሳችሁ ችግር ሳትፈቱ በምንድነው በምን ቦታ ነው ያለ ጎንደር ነው ምንድነው ቦታዎች ያለ መስጊድ አንድ ሳይኖራችሁ እዛ አንድ ቀን ሳታቆሙ የመስጊድ አክሱም የእናንተ መቃብር አትቀበሩም እና መንቀበር የት ነው አሁን እኮ እስልምና ከገባ እኮ ትግራይ አረብ አገሮች ገና ሳይገባ ነው 1442 ሆነዋል ይሄን ሙስሊም ሳይቀበር የት ሄዶ ነው ደሞ በቀብራችን የምታስቡ ልትገድሉን እየፈለጋችሁ ልንሞት እየፈለጋችሁ ምን አገባችሁ ብንቀበር ባንቀበር ምን አገባችሁ ዳ ቀብር ያላችሁ ምናምን ያላችሁ የምትሉት እኛኮ ለናንተ የኢትዮጵያ ሀገር ልትለማ ተብሎ ነው የትግራይ እስካሁን ድረስ ወደ ኋላ የተተወ እንጂ በእኛ በትግራይ ቀርተው ለትግራይና ለህዝብ ትግራይ ቢያስቡማ ብታዩ አሁን ትግራይ ምን ያስመስሏት ነበር አሁን ትግራይ የምታዩት አይደለችም የምትሆነው የነበረ ስለዚህ ታሪኩ የኛ ነው እስልምና የኛ ነው ክርስትና የኛ ነው የገባ ይሁድና ሲገባ የቤተ እስራኤል የሚባሉ ራሱ ትግራይ ነው ሁሉ ትግራይ ነው ታሪኩ እዛ ትግራይ ነው እኛ ዓለም አላሳወቅነውም አሁን ግን ያወቅነው እና ወጣችሁ ነጋሺ የኛ ነው ብላችሁ አሁን ለግድቡ ሳውዲ አረቢያችሁ ቪዲዮ የሰራችሁ እንደገና እመጣላችኋለሁ በደንብ ፕሮግራም ይዤ እመጣለሁ አትዋሹ ትግራይ የነጃሺ ቦታ ትግራይ ነው የሱቅ ደሪህና ቀብር ያለው ትግራይ ነው ትግራይ ሳታነሱ ኢትዮጵያ ነጃሺኛ እንደዚህ ነን እንግዳ እንቀበላለን ውሸታሞች እንግዳ ብትቀበሉማ የራሳችሁ ህዝብ አትገድሉም ነበር እንግዳ መቀበል ብትችሉማ የራሳችሁ ህዝብ አታስርቡም ነበር ከሁሉም ከብሔረሰቦች ተዋጣችሁ ወታደር አሁንም 1 ሚሊዮን እየተሰባሰበ ነው አንድ ህዝብ ወጥቶ አልተቃወመ እስካሁን ድረስ እናንተ እንግዳ መቀበል ታቃላችሁ እናንተ አይደለም የሚቀበል ህዝብ ትግራይ ነው እንግዳ የሚወድ ህዝብ ትግራይ ነው እናንተማ አንጨብጫቢ ምላሰኞች ያለ የናንተ ያልሆነ የኛ ምትሉ ይሄ የኛ ታሪክ ምትሉ
ኦሮሞዎች እስካሁን ድረስ 50 ዓመት እየተታገሉ ነው በእናንተ በአማራ ምክንያት እነሱ ራሱ መብታቸው እስካሁን ድረስ ሳያገኙ ስለዚህ ታሪክ አታዛቡ ታሪክ ለሌላ ሰው አትዋሹ እኛም እስካሁን ድረስ ተኝተን ነበር ለምን አንድ ነን ብለን ነው ምን ችግር አለው የኤርትራኖች ሳይቀራሱ ለኤርትራኖችም ደግሞ በዛ ውሸታሞች ትላልቆች ውሸታሞች ደግሞ እንደናንተ አማራና ኤርትራ አንድ ምላስ ነው ያላችሁ አንድ ልብ ነው ያላችሁ አሁንም አብራችሁ እየጨፈራችሁ ነው አንድ ነን ብላችሁ ኤርትራ በኤርትራ ነው ነጃሺ የመጣ ብላችሁ የሚዋሹ ደግሞ አሉ ኤርትራ የማናት ኤርትራ ሲጀመር ኤርትራ እኮ የትግራይ መሬት ነው ባህረ ነጋሽ የሚባል እኮ የነጃሽ ነው ባህሩ ራሱ የነጃሽ ባህረ ነጋሽ የሚባል ለምንድን ነው እናንተ ኤርትራ ነጋሽ የሚባል ለእናንተ ንጉስ አላችሁ የትግራይ ነው የአክሱም ኢምፔሪየር የነበረ ነው አክሱማውያን እስከ የመን እስከ الجزيرة العربية እስከዛ ስልጣን ነበራቸው ታሪክ ማታውቁ ከሆነ ኤርትራ የምትባል አልነበረችም ስንት ዓመት ነው ኤርትራ ከተሰማች 100 ዓመት እኛኮ ታሪክ የትግራይ ታሪክ እኮ እስከ 3000 ዓመት ወደ ኋላ ነው ተውት ሌላ የድሮ ተውት በእስልምና እኮ 1442 ዓመት ታሪክ አላት ትግራይ ተውት የሌላ በክርስትና የመጣ ደግሞ አሁን 2021 ሆነዋል ይህን ታሪክ የያዘ አገር ናት እና ኤርትራ የኛ ነጃሺ ኤርትራ ነው የምትሉት እንዴት ብሎ ኤርትራ ሊሆን ይችላል እስኪ አምጡልኝ አንድ ሰውዬ በዩቲዩብ በእንትኑ ትዊተር አንዱ የላክልኝ የማን ሰሃቢዎች የነበሩ መንከለ የሚባል ብሎ ነው ሰውዬ የየመን ሰውዬ ተናገረ ነው መንከለ አሁን አለች በኤርትራ ነው የሚለው ሰውዬ ኤርትራ አይደለም መንከለ መቀለ ሊሆን ይችላል አላቅም ሌላ ቦታም ሊሆን ይችላል የፈለገ ይሁን የኤርትራ መሬት የትግራይ መሬት ነው ሲጀመር ምኒልክ መጥቶ የለየን ለጥልያን ስለ ሸጠለት እንጂ የትግራይ መሬት ነው ስለዚህ በዛ ሰዓት ደግሞ እስልምና ገብቶ ነበር ትግራይ ላይ ነው መጀመሪያ የገባ ነጃሺ አንድ ንጉስ የሚባል ደግሞ የድሮ የሐበሻ ንጉሶች አክሱም ላይ በተክርስቲያኑ ላይ ሳይባረክ ሳይመረቅ ንጉስ አይሆንም የኛ ነጃሺ እኮ አስልመዋል ግን እስልምናው ለሁሉ ሰው ይፋ አላደረገም ይሄኛ ተነግረናል ረሱል ሰለላሁ ዐለይሂ ወሰለም ሰላት الغائب ሲሰግድለት ራሱ አላህ በጅብሪል ስላሳወቀው ነው እና ታሪኩ ደግሞ እንዴት እንዳሰለመ እንዴት እንዳደረገ ምክንያቱ ክርስትናው ኃይለኛ ስለነበረ ለራሱም ይፈራል በዛ ሰዓት ለነዚህ ሰሃባ የገቡም ሊፈራላቸው ይችላል ብዙ ነገር ስላለ ነው እንጂ እሱ ንጉስ መሆን ከተባለ ከአክሱም ላይ ነው የሱ ስልጣን የነጋሽ ስልጣን አክሱም ላይ ነበር አሁንም በወቅራ አውላዕሎ የተደረገ የሱ ደሪሃ ታሪክ ነው ለምን እንደተደረገ አላቀም ግን እኛ ሐዲሱ የሚነግረን ግን ረሱል ሰለላሁ ዐለይሂ ወሰለም ሚስቱ ከዛ መጣ የቤተ ክርስቲያኑ እንዴት እንደነበረ ምን አይነት ስዕል እንደነበረ ምን ብላ ስትነግረው ሐዲስ አለን እንኳን በአረብኛ በእንግሊዝኛ ሌሎች ታሪክ የጻፉት ራሱ አስቀምጠዋል እኛ ታሪካችን ስላሳወቅን ነው በፊት ነው አሜሪካ ሄጄ በእንትኑ ሚኒያፖሊስ ምናምን መሰለኝ አስታውሳለሁ እንትን ነበረ ኮንፈረንስ ነበራቸው በዛ ሰዓት ሄጄ ኤርትራኖች የነጃሺ እንትን ብሎ ነው በዛ ሰዓት ገንዘብ እየሰበሰቡ ነበር እኔ አይቼ ዝም ነው ያልኩት ምን ልበላቸው ነጃሺ እኮ የኛ ነው የትግራይ ነው በዛ ሰዓትም የኢትዮጵያ ነው አላልኳቸው በቃ ሁሉም ነጃሺ ብሎ ያልበላለት ያልተጠቀመበት ሰው የለም የትግራይ ህዝብ ብቻ ነው ያልተጠቀመበት የኛ ታሪክ በገዛ ታሪካችን ስለዚህ ጸባያችን ነው ከዛ የመጣ ነው ከዛ ከህዝቡ እንዴት ቶለረንስ እንዳለው እናንተ ወደ ትግራይ የመጣ ቶለረንት ለሁሉ ሃይማኖት አለመቀበል ከእናንተ የመጣ ነው ከእናንተ ከነዚህ ልሙጣኖች ሁሌ ኢትዮጵያ አንድ ሀገር ናት አንድ ሃይማኖት ናት አንድ ባንዲራ ናት አንድ ክርስትና ነው አንድ ቋንቋ አማርኛ ብላችሁ እንደዚህ ረግጣችሁ ለሁሉ ሰው ለሁሉ ብሔረሰብ ረግጣችሁ የያዛችሁ እስካሁን ድረስ ለእስልምና ራሱ እድል ሳትሰጡ በኦሮሞዎች ምክንያት ነው እስልምና ወደ ኢትዮጵያ የቀረ እነሱ ተታግለዋል ሌሎችም ተታግለዋል ስንት ሙስሊሞች ተታግለዋል እስካሁን ድረስ የቀረ ማለት ነው በእናንተማ እስልምና ልታጠፉ ስንት ጊዜ ሰርታችሁ ኃይለ ሥላሴ እኮ ያላደረገው ነገር የለም በሙስሊሞች ያላደረገው ግፍ የለም
ፓስፖርት ሳይሰጠን ሙስሊሞች ስደተኞች ናቸው መጤ ናቸው እያለን እኛ መጤ አይደለንም። እኛ እስልምና የመጣ ወደኛ ክርስትና የመጣ ወደኛ ይሁድና የመጣ ወደኛ እንጂ እኛ የሀገሩ ሰዎች ነን፣ መጤ አይደለንም። ግን ነጭ ወረቀት ነው የሚሰጠን የነበረ ፓስፖርት። አልহামዱሊላህ ዕድም ስዊድኖች አያችሁ ለኛ የዜግነት ሰጡን። በረካ አላህ ይስጣቸው። እንደዚህ ለምለም ሀገራቸው እንደገና ጭምር አላህ ለምለም ያደርግላቸው ይስጣቸው። እስከ መጨረሻ አላህ Subhanahu Ta'ala ያስተክላቸው። እንዲሁም ወደ ኢማኑ ደግሞ በራሱ አላህ Subhanahu Ta'ala ይምራቸው። የሚሰሩት ስራ የሚያረጉት ስራ እኛ ባለ ሀገሮች ሆነን አገራችን ሳናገኝ እዚህ አገር እንደ ስዊድን ክርስቲያን ሀገር አልነበረም በፊት። በጣም እንደዚህ ጨፍን ያለ የክርስቲያን ሀገር ነበረ። ዓለም ሙሉ ሚሽን ያደረጉ እነሱ ናቸው በገንዘባቸው። ትግራይ ላይ ራሱ ሽወደን ትምህርት ቤት የሚባለው ወንድሞች እዛ ነው የተማሩት። የስዊድን ትምህርት ቤቶች በፊት ክርስትና ያስተምራቸዋል። ሙስሊም ልጆች እዛ ገብተው የክርስትና ቀድሰው እንትን አድርገው ነው የተማሩት። የኛ ትላልቆች ወንድማሞች አዲስ ነገር አይደለም፣ የሚገርም አይደለም። ምክንያቱ በቃ የለም እዛ ማንም እንደ ሙስሊም ሆነ ልትኖር በጣም ችግር ስለነበረ በዛ ሰዓት ማለት ነው። ስለዚህ ይህን ሁሉ አልፈው ወደ ዲሞክራሲ ደርሰው ወስንት አገራቸው አልምተው የዓለም ሰው በየሃይማኖቱ ሙስሊም፣ ክርስቲያን፣ ጁሽ፣ ቡዲስም ምናምን ቅጠል ቢያምንም ወላ ዝምባባ ወላ ምን ቢያምንም አያገባቸውም። ለሁሉ ሰው ራሓ ሰጥተው ህግ አስቀምጠው ለሁሉ ሰው እያኖሩ ናቸው። እናንተስ ገና እኛ በብሔራችን ትግራዋይ በመሆናችን ንብረታችን እየተወሰደ የተሰረቀ ከስራ እየተባረሩ ምን ያልተደረገ አለ? በአሁን በሰዓት በትግራዋይ ምን ያልተደረገ ግፍ አለ? ቢላሂ አለይኩም ትንሽ አታፍሩም? ወጣችሁ ጁንታ ሙንታ የምትሉት አሁን እንኳን ጁንታ ቀረ። እንዲሁም ናፈቀን ጁንታ ማላታችሁ። ጁንታ ስትሉ አሁን ተረሳ። ደግሞ ምን ሆናቸውን ጁንታ ማይሉ እያልን ጀመርን ስንል ደግሞ ምክንያቱም ጁንታ ብትሉን ለኛ ጁንታ እንሆናለን። እናንተ ናችሁ ጁንታ እንጂ መሪያችሁ በግዴታ ያለ ምርጫ ያደረገ። እኛማ ትግራይ በመጠኑ በጣም እንትን ሲቪላይዜሽን አለ። በቃ ሰው ተመድነዋል። ሰው በትግሉም በፊትም በጸባዩም የሚያሳየው አሁን የእስረኞች የሚያሳይ ለፖለቲካ ብቻ አይደለም። እኛ እንደሱ ይመስለናል መሰለን። መጀመሪያ ተናደድን፣ ለምን እንደዚህ ያደርጋሉ ብለን። እንዲሁም እነዚህ ጨካኖች ኤርትራኖች እኮ ማየትም አንፈልግም። ቢያባሯቸው ቢልካቸው ባያሳዩን። እነዚህ የብሔር ብሔረሰቦች የመጡ ግን ለእንጀራ ብለው ወይ ደግሞ ተሸውደው ያስገቧቸው አስተምረው እንደዚህ ሲልኳቸው ለዓለም ትምህርት ነው። ምክንያቱም ይህን ህዝብ ሰላም የሚፈልግ ህዝብ ነው። ጦርነት የሚፈልግ ህዝብ አይደለም። ጦርነት ቢፈልግማ ጥይት አጥተው አይደለም። ጥይት እኮ ከናንተ ነው እየመጣ ያለ። ድጋፍ እኮ የእናንተ ወታደሮች ይሄ ባጫ ትናንት ወጥቶ ሲናገር የውሸታም መሪ ውሸታም፣ የወታደር መሪ ውሸታም፣ ፓርላማ ውሸታም፣ አገሩ እንዳለ ውሸታም፣ ሰው ውሸታም፣ አንጨብጫቢ ቀንደሱ ነው። ማዓልአሰፍ ሊኖር ይችላል ሐቀኛ ሰው ድምፁ እስከ አልሰማን ድረስ መናገር አንችልም። በእነሱ ዝም ያሉ ራሱ ብዙ የደገፉ አሉ። ስለዚህ ይህ የሚያሳየው እስከ ስንት ነው ትግራይ ህዝብ ሰላም የሚፈልግ ህዝብ ነው። ጦርነት የሚፈልግ አይደለም። መጥፎ ለሌላ ሰው የሚያስብ አይደለም። እናንተ በመጥፎነት ያስቀመጣችሁ ወያኔ ብላችሁ ወያኔ ያጻፍኩላችሁ አያችሁ። ወያኔ ኦልዌይስ ወያኔ ሁሌ ታጋይ ስለሆነ ለመብቱ አስከባሪ ስለሆነ እስከ ዘላለም ወያኔ ሆኖ ይቀራል። ወያኔን አይደመሰስም። መደምሰስ ብትፈልጉ ወያኔ ማለት ሙጃሂድ ማለት ነው። ሙጃሂድ ታውቃላችሁ፣ ጂሃድ ታውቃላችሁ፣ እንደሱ ማለት ነው። በሌላ ቋንቋ የሚገባችሁ ከሆነ ጂሃድ ማለት ነው፣ ታጋይ ማለት ነው። ህረና ያለው ሰው በቃ ለሀገሬ ብሎ የሚሞት ግንባሩ የሚሰጥ ትግራዋይ በገንዘቡም መሬት ቢኖርም እዛ ኢትዮጵያ ያለ የሙሉ ትግራዋይ መሬትም ቤትም ብትወስዱት ምንም የማይመስለው ትግራዋይ ነው። የፈሪማ ፈርተዋል። እዛ ቁጭ ብሎ አይናገርም። ለጠቅሞ የሚፈራ ሰውም አይናገርም። ከመጀመር ሲጀመር እንኳን ንብረት ሌላም ከፍሎ ለአገሩና ለማስከበር አይንበረከክም። በቃ ነፃነት ይወዳል። ወያኖች ራሱ ሲመለሱ ይቅርታ ጠይቀው ነው የገቡት። ህወሓት ሲመለሱ ቲፒኤልኤፍ ይቅርታ ህዝብ ትግራይ እኛ እኮ በድለናል፣
ለእናንተ ወደ ኋላ አድርገን ለሌሎች ወደፊት ስላደረግን ይቅርታ አድርግልን ብሎ ነው ለምነው የገቡት። ያቃሉ ህዝብ ትግራይ አይቀበላቸውም። ውስጡ ካልተቀበላቸው ደግሞ ምን እንደሚመጣ ያቃሉ። በደንብ ነው የሚያውቁት። ማንም አሁንም ትግራዋይ የሚመራ የሚያስብ አሁንም ለወደፊትም አሁንም መንግስትም ያለ አሁንም ማሰብ ያለበት በዛ ነው። ትግራዋይ ያሳልፋል፣ ግን ወደ ኋላ ግን እንደሚገነፍል ታውቃላችሁ። ለኛ ሲተረቱብን ራሱ በኢትዮጵያ ትግራዋይ እኮ እንትን ቆርቆሮ ነው የሚሉት። ቆርቆሮ ለምን እናደዳለን? እንቃጠላለን። ለምን እንደናንተ ምላስ ምንድና ጣፋጭ ምላስ አንችልበትም። የኔ ጌታ የኔ መቤት የኔ እንደዚህ መንጎንበስ አንችልበትም። አልተፈጠረብን። እኛ በቃ ስትሬት ነን። ሐቅ መናገር ነው፣ ውሸት ነው ማለት ነው። እንደዚህ መጎናበስ አንችልበትም። ብንችልበትማ ምናልባት ብዙ ነገር ልንጠቀም እንችል ነበር፣ ግን አንችልበትም። ሐቃችን ግን ያወጣናል። ሐቅ የሚያያዘ ሰው እስከ መጨረሻ ያሸንፋል። አንድም ቀን አይሸንፍም ባለ ሐቅ ሰው። ሐቅ ያልያዘ ሰው ግን ሁሌ እንደሱ ይሆናል። እስኪ ወጣ ብዬ እንትን ላሳያችሁ ሳልጨርስ ማለት ነው። ፕሮግራሜ ወደ ትግርኛ ወደ እንትን ስለምገባ ስለዚህ እኛ ሁሌ እናሸንፋለን። ሁሌ እናንተም ሁሌ ትሸንፋላችሁ። ምክንያቱም ለእንትኑ ስለመጣችሁ፣ ለወረራ ስለመጣችሁ፣ ለበደል ስለመጣችሁ፣ ህዝብ ትግራይ ምን እንዳደረሳችሁ ስለምታውቁት የኢትዮጵያ ህዝብ ማለት ነው። ለዛ ነቸሩ እነዚህ የተባረኩ ህዝብ ይዋቸው አገራቸው ምን እንደሚመስል ክፋት ነው የሚያመጣ። ደግ የሚሰራ ደግ የሚያስብ ደግሞ ደግ ያገኛል። ይዋቸው የነሱ ሀገር የኛ ሀገር ምን እንደሚመስለው ህዝብ ሁሉ ተደስቶ እንዴት እንደሚኖር ህግ አስከብሮ ወደ ባህሩ ልወሰዳችሁ ትንሽ እዛም እስከምን ስለዚህ ትግራዋይ ያሸንፋል ዘላለም። ሌላ አስተካክሎ ይሄን መያዣ ነው። ወደ ባህር እስከወሰዳቸው ሰው የሚዋኝ የለም ከሆነ እነዚህ እዛ ያሉት ሰሲሉ በዚህ ልጨርሽላችሁ። እንግዲህ ያ ነው የሚመስለው። አይ ደስ ይላል። አላህ የፈጠረው ነገር ሁሉም ተስማምቶ ነው የሚኖረው። የሰው ልጅ ብቻ ነው ችግር የሚፈጥረው። አላህ ታዛዙ፣ ሁሉም ነገር ይሄዳል። እና አላህ ደግሞ አትጋጩ ነው ያለ። ከሁሉም ነገር አትጋጩ፣ ሁሉም ነገር ተስማምታችሁ ኑሩ ነው ያለ። ስለዚህ በገዛ ሀገርህ መኖር የማትችልበት በገዛ ሀገርህ ትግራዋይ ተብለህ ጁንታ ተብለህ ምን ተብለህ እንትን የተደረገ
ለምንድን ነው? ለምን? እስኪ ተማሩ፣ ከነዚህ ሰዎች ተማሩ። ደግሞ አላህ ይጨምርላቸዋል። ታውቃላችሁ ለምን? በሐቅ የሚሰራ ሰው ወድቀኛል ወይስ መሄድ ይችላል? እስኪ ቢስሚላህ በገዛ ሀገራችን በገዛ ራሳችን ህዝብ የሚጎዳን ለምንድን ነው? ለምንድን ነው እንደሱ የሚሆነው? ያያችሁ ደስ የሚለው ስለዚህ መሆን የለበትም። ሁሉም በአገሩ ተደስቶ መኖር መቻል አለበት ልላችሁ ፈልጌ ነው። ከዚህ በላይ የግድቡ ጉዳይ ይመጣለው፣ የነጃሺ ታሪክ ይዤ እመጣለሁ። ለዓለም ሙሉ ነው የምናሳውቀው ነጃሺ የኛ እንጂ የእናንተ እንዳልሆነ። ይህን ውሸት አቆሙት። ትግራይ ህዝብ እየገደላችሁ ይሙት እያላችሁ ነጋሺ የኛ ነው ብላችሁ ስፔሻሊ ኢትዮጵያ ሙስሊሞች ቪዲዮ የምትሰሩት ባለውለታ ሳትሆኑ ቀርታችሁ አሁን ለራሳችሁ ጠቅም ብላችሁ እኛ አስገድላችሁ ለኛ ሙተን ለህዝብ ትግራይ ተጨርሰው እናንተ ልትጠቀሙ አላህ አይጥቀማችሁ። ይህን ግድብ ራሱ ለግብጽና ለሱዳናዎች የምታስፈራራቸው እኛ የትግራይ ህዝብ አይቀበለውም። ልንገራችሁ፣ በፍጹም አይቀበለውም። በድንጋይ ደስ ይላል። አይቀበለውም። እኛ ትግራይ ህዝብ መለስም ቢሆን እንትን ግድቡ ሲያስብ ለጠቅም ለሁሉም ሊጠቀም እንጂ ለግብጽ ልትጎዳ ወይ ደግሞ ለሱዳን ሊጎድ ብሎ አያስብም። በፍጹም አያስብም። አይሆንም። ስለዚህ እናንተ ግን እኛ የኛ ግድብ ነው ለግብጾች ስታበሽቋቸው፣ ለሱዳኖች ስታበሽቃቸው ይሄ የክፋት እናንተ እንዲያውም እንደዚህ ክፋት ለሌላ ሰው ክፋት ስታስብ አያልፍልህም። እንደዚህ አስቡ። እንደዚህ አያችሁ ለሁሉ ሰው ጥሩ የሚያስቡ አገራቸው እንዴት እንዳደረገላቸው ይሄ አላህ ስጦታ ነው። በቃ እነዚህ አድሎች ስለሆኑ ናቸው። አድል ስላላቸው ነው። በፊት የአድል ጉዳይ ተናግሬ ነበር። ጋና በአማርኛ አልተናገርኩም። አላህ አድልን ነው የሚወድ፣ ሰላም የሚሰጥ ለሁሉም አንድ አድርጎ የሚገዛ እንደዚህ ሲመጣ አላህ ሁሉ ስዊድን ሀገር ራሱ 1 ሚሊዮን ወደ አሜሪካ በረሃብ ስደት ሄደዋል። በፊት የሚበላ አልነበራቸው ስዊድኖች የሚበላ አልነበራቸው። የሚገርማቸው 1 ሚሊዮን ወደ ስደት ወጥተዋል። ግን ከዛ በኋላ ግን አያችሁ ምን እንዳስመሰላችሁ። አንድ ከአንደኛ ዓለሞች የሚባሉ ስዊድኖች ናቸው። ስለዚህ ለዚህ ራሱ አላህ አበቃቸው። ምክንያቱ ሰው ትምህርት ካለው ሰርተው ነው፣ ዝም ብሎ አይደለም። እንደዚህ በሰማይ የወደቀላቸው አይደለም። ሰርተው ተምረው ስንት ታሪክ አሳልፈው ስንት ችግር እንትን አድርጎ ነው ወደዚህ የደረሱ እንጂ ዝም ብሎ የመጣ አይደለም። ስለዚህ ክፋት የሚመኝ ለሌላ ሰው መጥፋት የሚመኝ ሰው ግን አላህ የሚባርክላችሁ መሰላችሁ? አይባርክ። አላህ በረካ አይሰጥም። ስለዚህ እንደሱ ነው። እዛ ሂጅ ቁጭ ለማለት አስቤ ግን ውሃው እንትን ያደርጋል። በቃ በዚህ ንቋቸው ትንሽ ወክ አረጋለሁ። በአረብኛም በደንብ ነው አድርጌ የማሳውቃቸው ማን ነጃሽ እንደሆነ የማን ግድብ እንደሆነ እና የእናንተ ውሸት የታወቀ ነው የሚሄደው። ውሸት አያስፈልግም። ሐቅ ካላችሁ ሐቅ ተናገሩ። እዚህ መጥቶ ደግሞ እንትን ይደረጋል። አያችሁ እዚህ ግሬል እዛ ቁጭ ልበል ትንሽ። ቢስሚላህ እስኪ ምን እዚህ እነዚህ አላችሁ እነዚህ የሚሳደቡ ምን የማትሉት ነገር አለ? አዑዙ ቢላህ ስድባችሁ ራሱ ሲያስጠላ። አንድ ቁርጥ አንድ አዎ ትክክል፣ ወላሂ ትክክል። በቃ ዒድ ሙባረክ አለይና ወአለይኩም። የሚገርምህ ይሄ በቃ እኛ ራሱ በዚህ በምርኮኞች በጣም ነው የተናደድ ነው። በእርግጥ በጣም ነው ማን ነው ሰሰን
የኡስታዝ ቀባጣሪ ነሽ ምንድነው መቀባጥረው እናንተ ነው ኡስታዝ የሰጣችሁን መሰላችሁ ኡስታዝ ማለት ደግሞ አስተማሪ ማለት ነው ኡስታዝ ያመጣሁት ደግሞ ኡስታዝ የተባልኩት ደግሞ በትምህርቴ ነው ዝም ብሎ የመጣ አይደለም የውሸት አይደለም እኔ አሁን አቃለው ተምሬ ነው ምናምን ብዬ ሳይሆን ኡስታዝ ማለት አስተማሪ ማለት ነው አንድ እኔ ኡስታዝ ፕሮፌሰር አይደለሁም ብዙ ሰው አረቦች ራሱ ኡስታዝ ሲባል እንደዚህ ፕሮፌሰር ይመስላቸው ምክንያቱም በአረብኛ ከአንድ ምሳሌ ዶክተር ሆኖ ኡስታዝ ከተባለ ፕሮፌሰር ማለት ነው ይሄ የነ ሌላ ኡስታዝ የምንለው እኛ በአስተማሪ ማለት ነው እንጂ በሌላ ማለት አይደለም ሁለተኛ ደግሞ እኔ 2 ዲግሪ አለኝ 2 የዩኒቨርሲቲ ዲግሪ አለኝ መናገር እችላለሁ የፔዳጎጂ የትምህርት የልጆች በዚህ ከስዊድን የተማርኩት ማለት ነው አለኝ ዲግሪ አለኝ ፔዳጎጂ የልጅ አስተዳደግና በሙሉ ፔዳጎጂ ማለት ነው የምታውቁት ከሆነ ሁለተኛ ደግሞ የሸሪዓ 4 አመት ኡሱል الفقه የሚባል አለኝ ዲግሪ እና ስለዚህ ኡስታዝ ነኝ ወዳችሁ ጠልታችሁ ባትሉኝ ኡስታዝ ነኝ አው ትምህርት አለኝ ዝም ብዬ ፌክ ወይ ደግሞ ያለ ትምህርት እነዚህ ሼኾች የሚባሉ ምንም ሳይኖራቸው እስልምና ሳይማሩት እንደሱ አይደለም አልহামዱሊላህ በመጠኑ ብዙ በእስልምና ህይወቴ በሙሉ አንብቤያለሁ የእስልምና ገና ከልጅነቴ ጀምሬ ማለት ነው የተማርኩት እንዲሁም አልহামዱሊላህ ደግሞ አላህ ይስጣቸው መመስገን ያለብኝ በ10 አመቴ ሳውዲ ገባሁ ከመጀመሪያም አረብኛ የተማርኩ ነበር እዛ ሳውዲ ገብቼ ደግሞ 5 አመት የኖርኩት የእስልምና የተማርኩት ገና ከ3ኛ ክፍል እስከ 6ኛ ክፍል የተማርኩት እዛ ነው ስለዚህ አልহামዱሊላህ ፈድል من الله Subhanahu Wa Ta'ala በኋላ ወደ ግብጽ ሄጃለሁ ወደ ኡርዱን 4 አመት ሄጄዛ ተምሬያለሁ እዚህ ሀገር ደግሞ አክቲቭ ሆኜ የሂማን ስራ ማለት ነው በሙስሊሞች መብት መከበር አለበት ተብሎ በስዊድን ላይ ያልገባሁት ሚዲያ የለም ስዊድን ላይ ማለት ነው የስዊድኖች በስዊድን ቋንቋ በሬዲዮም በቲቪም በመናምን ብዙ አክቲቭ ነበርኩ በፊት አሁን ወደ ትግርኛ ሲመጣ ነው የተውኩት እንጂ ማንም በማንም ጋዜጣ በማንም ኢንተርኔት ሱዓድ አብዱ መሐመድ ብለህ ወይ ድማ እንዲዮም ኢማም ነው የሚሉኝ ክቪን ልግ ኢማም የሴቶች ኢማም ብለው ነው የሚጠሩኝ እዚህ ስንት ሙስሊም በዛ ሰዓት ሙስሊም ኢማም ተብላ ምናምን ተብሎ ሲያብዱ በዛ ሰዓት ማለት ነው ኢማም ማለት ሊደር ማለት ነው ስለዚህ ሙስሊም ኢማም መሆን ትችላለች ብሎ ሲጠይቁ አው ለሴቶች ታሰግዳለች በሶላት ከሆነ በመሃል ሆና ግን በሊደርሺፕ ግን መግባት አለባት ሙስሊም ሆና ሴት ሆና የትም ቦታ ስራ መግባት አለባት በእስልምናምን የሴቶች መብት ስለሚከበር ስዊድን ደግሞ በዛ ተታግለን መስጊድ ላይ ራሱ ስንት ችግር ሲያደርጉን የሙስሊሞች መጀመሪያ ሴት እኮ ወደ ኋላ ነው የሚያስቀምጡት የትም ቦታ ሙስሊም ገና ዲኑ ብታቆት መጀመሪያ ታስቀምጡ ነበር ወደ ኋላ ስለምታስቀምጧት እኔ ለዛ ተቃዋሚ ነኝ አሁንም የትም ቦታ ቢሄድም አልቀበለውም ሴቶች ወደ ኋላ ማድረግ አልቀበለውም ስለዚህ እነዚህ ሚንጫጩ እዚህ ሴቶች አሉ የናንተ አነጋገር ብቻ የሚያምኑ በራሳቸው ጭንቅላት የማይሄዱ ሴቶች እኔ እንደሱ አይደለሁም እኔ ነፃ ነኝ እኔ ማንንም ወንድ ለኔ አይገዛኝም እኔ አላህ ብቻ Subhanahu Wa Ta'ala እና ረሱል ሰለላሁ ዐለይሂ ወሰለም ደግሞ ቁድዋ የኔ አስተማሪ የኔ ሁሉም ነገር እና ከዛ በታች የምትወስደዋለህ የማትወስደው ደግሞ አትወስደው እኔ ግን አላህ ማመሰግነው ወሊላሂ الحمد والمنه ለዕልሙ እድል እንደሰጠኝ እኔ አዋቂ አይደለም ግን ለዕልሙ እንዴት አላህ እንደሰጠኝ ማለት ነው ከልጅነቴ ጀምሮ በጣም እስልምና ወዳለው በጣም እስልምና ማለት ለኔ ህይወቴ ነው በቃ እናንተ ምንም ብትሉ ኡስታዝ ብትሉ ምንም ዋጋ አላደረግለትም ምንም አይመስለኝም ከዚህ ጀምራችሁ ዛሬ እስከ የውመል ቂያማ ብትሳደቡ ብትናገሩ እኔ ያሰብኩት የፈለኩት አረጋለሁ አትገድቡኝ እንደ አባይ ግድብ አትገድቡኝ መገደብ አትችሉ ስለዚህ የአባይ ግድብ ራሱ ጠቅም ለመምጣት የታሰበ እናንተ ወደ መጥፎ የወሰዳችሁ ነው ስለዚህ እንደዚህ ነው ማን ነው ኡስታዝ ያደረገሽ ማን የእናንተ ኡስታዞች ኡስታዝ ሊያረጉኝ ትፈልጋላችሁ እናንተ ኡስታዞችማ አየናቸው እኮ እነሱንም ተጠብቀው ነው አልহামዱሊላህ እድሜ ይስጣቸው የስዊድኖች ኡስታዝ የሰጡኝ ነው ስዊድን ሀገር ስዊድን ህዝብ ስዊድን ህግ እኔ ለነሱ ነው ማመሰግነው እንጂ ለማንም አላመሰግንም ለማንም ምክንያቱም ያደረግልኝ ነው ማመሰግነው እንጂ
እናንተ ትግራዋይ በመሆናችን ራሱ እንደ ሁሌ እንደ ቫኬሽን ወጥተን ሀገራችን የምንመጣ የነበረ ራሱ በአሁኑ ሰዓት ስንት ትግራዋይ ሳይሄድ ቀርቶ ለምን መሄድ ቢችልም እንደ ዜጋ ማንም ዜጋ መሄድ እንችላለን። የስዊድን ኤምባሲ ነው የሚጠብቀን አልহামዱሊላህ። ግን አንፈልግም፣ በቃ ነፍስ የለንም፣ ፍላጎት የለንም። ምን ህዝባችን እየሞተ ነው፣ እኛ መጥተን ንዝናና ስንት ገንዘብ ለምናፈስ እዛ ሀገር ኢትዮጵያ የምትባል ካሁን በኋላማ ሳንቲምም እዛ መጥፋት ያሳዝናል። ምክንያቱ የትግራይ ገዳይ የትግራዋይ ቀባሪ ስለሆነች አንድም ነገር ለሀገራችን ብቻ ካልሆነ በስተቀር ለትግራይ ሀገር ሆና ልትኖር ነው የምንፈልገው። ስለዚህ ይሄን ይመስላል። ሸር በሉት አንድ ሰዓት ኦልሞስት ተናግረናል። ሌላ ያላልኩት ነገር ምን አለ? አዎ በዛ በትምህርት የምትናገሩ እወቁት። አልহামዱሊላህ የአካዳሚ ትምህርት አለኝ። ቋንቋዎች ደግሞ እንደምታውቁት ሁሉ ቋንቋ ባይሆንም አማርኛ በመጠኑ ማለት ነው፣ ትግርኛ፣ አረብኛ፣ ስዊድኛ፣ እንግሊዝኛም በመጠኑ ይችላለሁ። ይሄ ራሱ የአላህ ጸጋ ነው። ወሊላሂ አልሐምድ ወልሚና ፈድል ምን አላህ Subhanahu Wa Ta'ala እናንተ የሰጣችሁን አይደለም። ጸባያችን ደግሞ እኛ አንሳደብም፣ እኛ መጥፎ ነገር አንልም፣ ሰውን አከብራለን፣ ሰውን ወዳለን። ለጠላታችን ግን መርዝነን አንቀበልም። ለማንበርከክ የሚፈልገው ሰው ደግሞ ለኛ እኛ አንቀበለውም። እንደምታውቁ ማለት ነው የእናንተ ንጉስ ባይ ማለት ነው የሰባተኛ ንጉስ ልታነግሱት የጴንጤ እንትን ሃይማኖት እያስፋፋችሁ ያላችሁ እናንተ ሙስሊሞች ብላችሁ እሱ የሃይማኖቱ የጴንጤ ነው ያርጋል። ግን ማዓልአሰፍ በሙሉ በትግራይም በተለያየ ቦታም የሚወጋቸው ያለ ሙስሊም ነው የሚመስላቸው። ብዙ ሰዎች ሙስሊም ይመስላቸዋል የማያውቁ ማለት ነው። አይታጣም፣ አብዛኛው ያውቃል እንዳልሆነ። ግን ስሙ አህመድ ተብሎ በመጠራቱ አቢ አህመድ አሊ ተብሎ በመጠራቱ ራሱ በቃ ለእስልምና እንዴት መጥፎ ስም እንደ አስቀመጠ እናንተ እወቁት። ስለዚህ የኦሮሞ ህዝብ አላህ ይርዳቸው፣ እነሱም ቅርብ ናቸው፣ ራሳቸው ችለው አገራቸው ለማስተዳደር አላህ ያብቃቸው። እኛ ኢትዮጵያ አንድ ነን የምትሉ እናንተ ልታፈርሱ ነው። እናንተ ነው ያፈረሳቸው። ኢትዮጵያ ፈረሰች። በቃ ከዚህ በላይ መፍረስ እኮ የለም። ከዚህ በላይ በአገሩ እኮ አይመቃቀልም። አሁን መመቃቀል ብትፈልገው እኮ መሬቱ አይደለም የሚመቃቀለው፣ ልቡ ከተመቃቀለ አለቀ። ለምንድን ነው አላህ Subhanahu Wa Ta'ala እነ ሱረት አንከቡት ምንድነው በአማርኛ? ስፓይደር ምንድነው? ስፓይደር በአማርኛ እስኪ ጻፉልኝ። ስፓይደር ምን ማለት ነው በአማርኛ? ሸረሪት ነው የሚባል? ሸረሪት ነው መሰለኝ። ሸረሪት ነው የሚባል። እስኪ ጻፉልኝ። ሸረሪት ነው። እስኪ ጻፉልኝ። ምን ነው የሚባለው? እስኪ ጻፉልኝ። ሸረሪት ነው የሚባለው? اليوم بدل ما تعيدي للناس تتكلمي ايوه اليوم اتكلم لانه عشان الله سبحانه وتعالى يسمع الظلم حقتكم عشان ربنا يسمع ለምንድነው አሁን የምናገረው ያለሁት በዚህ ቀን በዚህ የተባረከ ቀን የኛ ዙልም አላህ Subhanahu Wa Ta'ala ሊሰማ ለኛ ህዝብ ፈረጅ ሊሰጥ ነው የምናገረው ያለሁት እንጂ እንኳን አደረሳችሁ ብቻ በየንም ተው ኖ ይሄን ቀን ሁሉ ሰው ለአላህ መናገር ያለበት የእናንተ ዙልማት እንደሆነ ለፈቀድልን ደግሞ እስልምና ለሐሜት ነው የማይፈቀድ እንጂ ለዙልም መናገር አለበት። ስለዚህ ይሄን ቀን ራሱ አይረሳም። ዒድ ለሙስሊሙ ትግራይ ዒድ አይደለም። እናንተ ዒድ የሆነ እንደዚህ ማትልምትለኝ ላንተማ አው ለኛ የሙስሊሞች የኛ ትግራይ ዒድ ሙስሊሞች ግን ዒድ አይደለም። የተበደሉ ዒድ አይደለም ለነሱ ግን ግዴታ ዒድ መሆኑ ያከበረ ነው በሁሉም ሁኔታ መሆን ያለበት። ግን ምንድነው እናንተ እዛ ሆናችሁ ለነዚህ ሙስሊሙ ወንድማችን የምትሉት ዒድ ሆኖ የምታስቡ ነው እንጂ አንቺ እንደዚህ ማለትሽ ብረህ በአረብኛ የምትጽፍልኝ አው ውላለሁ። ለአላህ ነው ሸክዋ የምናቀርበው፣ ለአላህ ነው በደላችን የምንናገረው ግዴታ። ስለዚህ
የሸረሪት ያልኩት አው بيت العنكبوت لا أوهن البيت بيت العنكبوت الله بالوال በጣም ሰነፍ የሆነ የሸረሪት የስፓይደር ቤት እንደዚህ እንትን ስለሆነ ሳይሆን ስስ ስለሆነ ሳይሆን ራስ በራስ ይባላሉ። ልጆቿ ነው ለእናታቸው የሚበሏት መሰለኝ ወይ እናት ለልጆቿ ትበላለች። ኤኒዌይ ምክንያት አለው። ለዛ ነው አላህ Subhanahu Wa Ta'ala ዝም ብሎ ይሄን ምክንያት ይሄን ምሳሌ ያላመጣ ዝም ብሎ አይደለም። እና የራስህ መንግስት ሲበድልህ የራስህ መንግስት ቦምብ ሲለቅልህ አንተ ትናገራለህ። አሁን የዒድ ትናገራለህ አንተ ወላሂ መጥፎ እንዳልናገር ብቻ ያን ሁሉ ህዝብ ትግራይ የተከሰተ ያለ አሁን አንተ እንደዚህ ብለህ አታፍርም? እንደውም አታፍርም? መውጣት እንደውም አለብህ። ውጣ ከዚህ በራስ ያን ሁሉ እየተደረገ የራስህ መንግስት ለአንተ መጠበቅ የሚገባው ይሄን የተደረገ እንደነሱ ነው አላህ ያለው። በፍጹም አንድ ቀን አርፋችሁ አትቀመጡ። ሌላ ሰው የበደለ አርፋ ይቀመጥ። አው ጁንታ አሁንም ጁንታ ምንድነው? ጁንታ ይሄን ብቻ ነው የምትችሉ። ሌላ ምን ችሎታ አላችሁ? እስከምን አለ ሌላ? ምንድነው የማዋሸው? እስከ ንገረኝ። ምንድነው ያዋሸሁት? ውሸትማ ለእናንተ ነው። ሸረሪት ሸረሪት ነው ያጻፍክልሽ ጽፈሻል። አሁን እስኪ አየሁት። ሸረሪት ነው የሚባለው እንጃ። ዒድ ሙባረክ። አላህ ይባርክ ፊኩም። ባረከላሁ ፊኩም። ያ ለጭቆኖች እናንተ ለመንግስቱ ለበዳይ የምትደግፉ ዝም ብላችሁ አሁን ዒድ እናንተ ስታሳልፉ لا تقولي ايش كذا ان شاء الله ايش يجوم ربنا ظلم يوم القيامه ايش قلت عرفه منو متلو اسكي ቆይ ላንብበው ላንተ ምንድነው የምትለው لا تقولي كذا ان شاء الله يجي له يوم ربنا لكل ظالم يوم ربنا يفرجها. ايوه لكن ليش انت تقول لي ما تتكلمي وليش ما اتكلم قول لي انت السبب. ليش ما اتكلم؟ ها ما نكون صوت لاهلنا للمظلومين؟ عاوزين بس نحن نصفق لأبي أحمد؟ لا ما نصفق لأبي أحمد، ما نصفق. انتوا صفقوا ونحن حنجادل ونحن حنجاهد. تقراواي إلى آخر يوم في حياته سوف يناضل እስከመጨረሻ ህይወቱ ትግራዋይ ይታገላል። ለማንነቱ ለነጻነቱ ለክብሩ ይታገላል። እናንተ ደግሞ አንጨብጭቡ። እንዳመላችሁ እናንተ ታንጨበጨባላችሁ፣ እኛ ደግሞ እንታገላለን። በጊዜያችን በወቅታችን በገንዘባችን በህይወታችን በልጆቻችን በሁሉ ህዝብ ትግራይ ይታገላል። ይሄ የዒዱ ንግግሬ ነው። ከዚህ በላይ የዒዱ እኔ ምንድነው እንኳን ደስ አላችሁ ብዬን ደስታዬን እንትን ልገልጽ ነው። እኔ ውሸታማ አይደለሁም። ዒዱ ማንም አልተሰማውም። በፊትም የክርስትና ሲያሳልፉ ወንድሞቻችን ተጋሩም ራሱ ምን ደስታ ተሰምታቸው አይደለም። ምክንያቱም የራሱ ቤተሰብ የራሱ በየቀኑ የተገደለ እየሰማ እንደዚህ ይሆናል እየሰማ ምን አይነት ዒድ ነው የሚያከብረው? ዒድ እኮ የደስታ ቀን ነው። እኛ ደግሞ ሙሉ ደስታ ስላልሆነ ከናንተ ውሸታሞች ዒድ እንትን ብለን ዒድ ሙባረክ እሱማ እንላለን። ግን አትናገሩ፣ በዒድ ቀን አትናገሩ። በዒድ ቀንና በሌላ ቀን የሚናገርበት እንዲሁም ዛሬ ቀን ነው መናገር ለአላህ ያለብን። ዛሬ ነው ሸክዋችን ለአላህ። ያ ረብ ጌታዬ በዚህ ቀን የአቢ አህመድና ኢሳያስ አፈወርቂ ገደል አላህ ያስገባቸው፣ አላህ ያሳየን። በቃ ቅርብ ጊዜ የነሱ በደል በቃ በህግ ቀርበው እናንተ ውሸታሞች ደግሞ ውሸታሞች እንደሆናችሁ አላህ ሲያጋልጣቸው አላህ ያሳየን። ዱዓዬ ይሄ ነው። አላህ Subhanahu Wa Ta'ala እኮ ለምነህ ብቻ አይደለም፣ አላህ ያውቃል ምን እንዳለ በልብህ። ገና ሳትናገር ምን ፍላጎትህ ያውቃል። ምን አይነት ፈጣሪ መስላችኋል? እንለምናለን፣ ሁላችን ዱዓ እናደርጋለን። አንዳንድ ሰዎች ራሱ ዝም ብላችሁ ዱዓ አድርጉ ለምንድን ነው የምትናገሩ? ይሄ ውሸት ነው። እንዳንናገር እንደፈለጋችሁ ለኛ ዝም ማድረግ የፈለጋችሁ እናንተ ሐቅ እንዳላችሁ ሊታይ ስለፈለጋችሁ ነው። ስለዚህ ያልጨረሽኩት ነጥብ ምንድነው? ገና መልሰዋለሁ። ይሄ የነጋሺ የኛ የምትሉ ኤርትራኖች፣ የኛ የምትሉ አማራዎች፣ ሙስሊሞች ውሸታሞች ናችሁ። አይደለም በደንብ እንትና በማስረጃ
ቁጭ ብዬ እስከማቀርብላችሁ ኢንሻአላህ ለዛ ይበቃል። አላህ Subhanahu Wa Ta'ala ለሁላችን ሰብር ይስጠን፣ ትግስት ይስጠን። ስለዚህ ከዚህ በላይ ምንም ጨምር አያስፈልግም። አመሰግናለሁ። እዚህ ሆናችሁ እየሰማችሁ እስከ ከመጀመሪያ ብያለሁ። ኢትዮጵያ ሀገር አሳፋሪ ናች፣ ህዝቧ አሳፋሪ ነው። አሁንም እንዳላችሁ አሳፋሪ ናቸው። እስካሁን ድረስ እኔ የምጠብቀው ህዝብ ተቃውሞ ወጥቶ ለማድረግ ይቅር፣ ይህን ጥሩ አይደለም፣ ጦርነቱ መቆም አለበት፣ የነዚህ ህዝባችን ብላችሁ ያን ቀኑም የምጠብቀው ግን እንኳን እንደሱ ልታረጉ አሁን ትግራዋይ አዲስ አበባ ያለ ምን አይነት ላይፍ እንዳለው እየሰማን ነው። እንትን ያረጋ እየጠቆማችሁ ይሄ ትግራዋይ ቤት እያላችሁ እናንተ ጋር የማይመጣ መስላችሁ ነው? ይመጣል። ስፔሻሊ እነዚህ ኤርትራኖች ከኤርትራኖች ጋር አብራችሁ የምትጨፍሩ ያላችሁ ኤርትራኖች ራሱ ስለሚወዷቸው አይደለም፣ ታያላችሁ ምን እንደሚያደርጋችሁ። ይመጣል ያን ቀን ምን እንደሚሉት መጨረሻ የሚስቅ ነው ዋናው እንጂ የመጀመሪያ የሚስቅ አይደለም። ስለዚህ እናንተ ሳቁ፣ በሳቃችሁ ተደሰቱ። በዚህ እንቋጫለን። اللهم اغفر لنا وارحمنا وتب علينا انك انت التواب الرحيم. سبحان اللهم وبحمدك نشهد ان لا اله الا انت نستغفرك ونتوب اليك. بسم الله الرحمن الرحيم. والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ይሄን ሱራ ካወቃችሁ እንደሱ አትሉ። አላህ ምንድነው ይለው? ዓስር ማለት ጊዜ ማለት ነው። ሁሉ ሰው በኪሳራ የሚገኝ ነው። ሁሉ ሰው በኪሳራ ነው ያለ። በዚህ እኛ ለቂያማ ነው ማሰብ ያለብን እንጂ ለዱንያ አይደለም ማሰብ ያለብን። ለዱንያ ግን ለሐቁም እንታገላለን። ኢነ الانسان لفي خسر الا الذين امنوا እነዚህ ኢማኖኞች ካልሆነ በስተቀር ብለዋል። ሁሉ በኪሳራ ነው የሚገኝ። እምነት ኢማንኛ ብቻ الذين امنوا ብቻ ብላ ዝም አላለም። الذين امنوا وعملوا الصالحات ጥሩ የሚሰሩ ጥሩ የሚናገሩ ውሸት የማይናገሩ ሳይሆን ውሸት የሚመሰክሩ ሳይሆን ጥሩ የሚሰሩ وعملوا الصالحات وتواصوا بالحق ለሐቅ ደግሞ የሚደጋገፉ وتواصوا بالحق وتواصوا بالصبر ለትግስት የሚደጋገፉ ለሐቅ የሚደጋገፉ ናቸው እንጂ ኢማኖኞች ብቻ በምላስ ኢማንኛ ብቻ አይደለም እስልምና እንትን የሚለው። ስለዚህ ይሄ ሱራ እቺ ሱራ ብቻ ብትወርድ ብለዋል ዑለማ፣ ሌላ ሱራ ባይኖር በቂ ናት። እቺ ሱራ ብታቋት ምን ማለት ናት? እቺ ሱራ ገብታችሁ አንብቧት። የራሳችሁ ህዝብ ሊያልቅ የምትደግፉ ሰዎች አሳፋሪ እንደሆነ አላህ የማይወደው ስራ እንደሆነ ታውቁ ነበር። ስለዚህ እንደዚህ ነው የሚመስለው። እኔ አሁን ትንሽ ወክ አደርጋለሁ። ያችሁ መንገዱ እንደዚህ ነው የሚመስለው። ደስ የሚል ነው ጫካው ምናምን። በዚህ መንገዱ ትንሽ እሄዳለሁ ከናንተ ጋር ጨርሼ ማለት ነው። ለብቻዬ ሆኜ ደግሞ የራሴ ዱዓ ማረገው ይኖረኛል። እናንተ እዚህ መጥቻ አይደለም ዱዓ እማረገው። ሁሉ በየራሱ በየውስጡ ያለው ዱዓ ለአላህ ይለምነዋል። አላህ Subhanahu Wa Ta'ala ዚክርን ዱዓው ደግሞ ጊዜ የለውም። ይሄ የበለጠ ጊዜ ነው። ይሄ የበለጠ ቀን ነው እንደምታውቁት። ግን ጊዜ እንትን አይልም፣ አይገድብም። ዱዓ ሁሌ በውስጥህ የምታስበው የምታርገው ዱዓ አላህ የምታስታውሰው ዚክር የምታርገው ራሱ ትልቅ ዒባዳ ነው። اذكروني اذكركم واشكروا لي ولا تكفروني ብለዋል። አስታውሱኝ አመስግኑኝ አላህ Subhanahu Wa Ta'ala ብለዋል። እኛ አላህን ማስታወስ አለብን፣ አላህ መመስገን አለብን። አላህ መመስገን አለብን፣ አላህ ማስታወስ አለብን። ሁሌ ውስጣችን በጥሩ ንግግራችን በጥሩ ስራችን እቺ እንትና ማሳየት አለብን። ቆይ ደሳትልም እቺ ባህር ዛፏ ያዋት በጣም ነው የምወዳት። እንደዚህ አጂብ የሆነች ናት። ያዋትማ ሱብሃንአላህ ሱብሃንአላዚ خلق ይሄ ራሱ ተፈኩር ይባላል። ያዋትማ እንዴት ቅርንጫፏ እንደዚህ አንድ ሀገር እንደዚህ ሆና ለሁሉ ሰው እንደዚህ አቃፊ መሆን ነበረባት። እናንተ ግን አንዱ ስትሰብሩ አንዱ እንትን ስታረጉ አንዱ ሲሰደብ አንድ እንትን ሲሆን ምን ዋጋ አለው? ያ
ቢስሚላህ ይሄ ጽፏል። ስቴን ዱነር የሚለው ነው ክሎት ዓለም እንደዚህ ያደረጓት የዓለም እንትን ብለው ነው ያ እንደዚህ መንፈስ ትንሽ ያሳድሳል። እዚህ ስዊድኖች በጣም ይወዳሉ ኔቸር ማለት ወክ ይወዳሉ። ወጥተው እንደዚህ ሀሳብ እንትን ያደርጋል። በዚህም ባህር አለ ይታዩት። Hej. Vad skönt väder va? Ja. Ja. Det är fint väder ja. Hej. Allt är bra? Jag håller på att filma. Ja. Ja. Hej då. እሺ እንግዲህ እሳናበታችሁ ብለናል። ወአኽር ዳዕዋና አልሐምዱሊላህ ረብል ዓለሚን ወሰለላሁ ዐላ ነቢና ሙሐመድ። አይ ቆይስ ፀሐይ እየወጣች ነው እየገባች ነው። ላሳያችሁ እዛ ትንሽ ደስ አይልም? አይ ሱብሃንአላህ። ይሄ ዛሬ የጾሙ ቀን ነው፣ ነገ ዒድ ነው፣ ማስታወሻ ነው። አላህ ለህዝባችን ሰላም ለሁሉም ያምጣው። ህዝባችን ደግሞ የሚበላበት የሚያርፍበት አላህ ይስጠው። እናመሰግናለሁ። ሁላችሁ ዱዓ አድርጉ። ገና ሰዓቱ አለ፣ መግሪብ አልገባም። ሁሌም ዱዓ አድርጉ። አላህ መፍትሄ ያምጣልን። እነዚህ በዳዮች ደግሞ የነሱ ቀን አላህ ያሳየን። ከይደሁም ፊ ነህሪሂም አላህ ሱብሓነሁ ወተዓላ በዚህ ቀን ቅርብ ጊዜ ደግሞ በቃ ለፍትህ ለህዝባችን እና ለማንም መጥፎ ማንመኝም፣ ግን ለህዝባችን ፍትህ እንፈልጋለን። ለኛ ደግሞ ሀገር አድርጎ ከናንተ አላህ ይለየን። አላሁማ አሚን። ከኢትዮጵያ የምትባል ሀገር ለይተን ሀገር ሆነን ትግራይ ሀገር ሆና እኔ ሳልሞት ያን ቀን አላህ ያሳየኝ። በቃ ሀገር ሆኖ በራሱ ከዚህ ተነስቶ ወደ ትግራይ የሚገባበት አንድ ምዛ ኢትዮጵያ ወላ አዲስ አበባ የሚባል ወላ ብሔር ብሔረሰቦች የሚባል ሳይገናኝ እዛ አገሩ መግባቱ አላህ ያሳየን። በኋላ ብሎ ካረጋቸዋለሁ ብዙ እነዚህ እንትን የምታረጉ አሁን ችግር የለም። አላህ ያሳየን። አገር ሆና ለሚመጣ ትውልድ አገሩ በአገሩ የሚኖርበት ሳይሸማቀቅ ትግራዋይ የተባለ ዘላለም ሰርቶ ወደ ኋላ እየተወ አገር አልምቶ ወደ ኋላ እየተወ ሳይመሰገን እንደዚህ መቅረቱ በጣም ስለሚያሳዝን እኛ በቃ አላህ ሀገር ልንሆን ያብቃን። ይሄ የኛ ፍላጎት ነው እንጂ ይሆናል አይሆናል አናቀም። ግን ኤኒዌይ እንደ በፊት እንደዚህ አንኖርም፣ አንቀበሉም። ወላ ከኢትዮጵያ ባይለዩን በአንዴ ምክንያቱ የዓለሞች ህግ ስላለ ኢትዮጵያ መለየት እኛ መለየት ያልፈለጉት አቃላችሁ ለምንድን ነው? በቃ ኢትዮጵያ ከተበታተነች ትግራይ ብቻዋ ከሆነች ስደተኛ ወደኛ ይመጣሉ ብሎ ነው አሜሪካ አውሮፓ ምናምን የፈሩት እንጂ ሌላ ነገር እንዳይመስላችሁ። እኛ መብት አለን ለመለየት፣ ህግ ስለሚፈቅድልን መለየት ህግ ይፈቅድልናል። ግን እነሱ ኢትዮጵያ ማን ነው በፊት የያዛት? እነዚህ ትግራዋይ የትግራይ ህዝብ ነው የትግራይ መሪዎች ነው እንደዚህ እስካሁን ድረስ ኢትዮጵያ በጣም እስከዚህ ድረስ ያደረሷት ብሎ ዓለም ተገርመዋል። በጣም አርም 6% ነን እኛ ከኢትዮጵያ ህዝብ ማለት ነው። ግን አሁን ለፎከራ አይደለም፣ እኛ ፎከራ አንወድም። ትግራዋይ ይሰራል፣ በቃ ይሰራል፣ አይናገርም። እንደዚህ ያደርጋለሁ እንደዚህ ነን እንደዚህ ነው። እኛ የለንም በባህላችን አንወድም። አንድ ሰው እንደሱ የሚናገር ከሆነ ይሄ ምንድነው ውሸታም ነው የምንለው። ይሄ ደግሞ ጉረኛ ነው የምንለው። አይወደድም፣ አንችልበትም፣ አይወደድም፣ አንፈልግም። ስለዚህ እኛ ለሁሉ 100 ምናምን ሚሊዮን እስከ በሰላም የመሩት መሪዎች አሁንም ያሰቡ ያሉት አሜሪካና አውሮፓ ችግር ከተፈጠረ ኢትዮጵያ ከተበታተነ ሰው ወዴት ይሄዳል? እንደ ሶሪያ ወዴት መጡ? ወደ አሜሪካ ወደ አውሮፓ መጡ። ኢራቆች እንደሱ ለዛ ፈርተው አይፈልጉም። ከዛ ከኢትዮጵያ ህዝብ ሊመጣ አይፈልጉም። ለዛ ነው እንጂ እኛ መብት አለን። አንድ ቀን እንሆናለን።
አሁንም ባይሆንም አንድ ቀን አገር እንሆናለን ታያላችሁ باذنillah تعالى وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته